ይሄ ዱዓ የሚባል ነገር ለአራት ነገር ይጠቅማል ይላል። ሰውየው ዱዓ ያደረገ እንደሆን አንደኛ ያኑ የለመነውን ያደርግለታል። በላእም እንደ ይከላከልለታል፣ ረሕመትም እንደ ይሰጠዋል። በላኡን ሲከላከል ዱዓው ቀላል ሆኖ በላኡ ከባድ የሆነ እንደ ያቃልልለታል ይላል። አለዛ ደግሞ ጨርሶ ያስወግዳል፣ ያነሳለታል። አለዛ ደግሞ በዱዓው ኃጢአቱን ይምረዋል አላህ ይላል። እንደው ዱዓ ተደርጎ ቅሎት የለውም። እዲኡኒ አስተጅብ ለኩም ብሏል አላህ። ለምኑኝ መርሐባ ላለ ብሎ የለም። አላህ አይዋሽም፣ አላህ አያታልልም። ከሚን ዲዓ ላ ዩስተጃቡ ለሁ ብለዋል ዑለማዎች። ስንት ዱዓ አድራጊ ያለ አይደለም ወይ ማቅበልማ ይሆንለት ቢሉ ወኢጃበቱ ቢሙራዲላሂ ተዓላ ላ ቢሙራዲል ዐብዲ፣ በአላህ ኢራዳ ነው እንጂ ኢስቲጃባው ሰውየው በፈለገው ብቻ አይደለም። አላህ ለሱ ኸይር በሆነው ነው የሚያደርግለት። ያ የለመነው ነገር ኸይር እንዲሁ ያደርግለታል። ግን ያው ደግሞ ሲሆን ቶሎ ይሆናል። በ10 ዓመት በ20 ዓመት በ30 ዓመት ይሆናል። የነ ነብዩላህ ዘከርያ ዱዓ በ30 ዓመት ነው እስቲጃባው የመጣው። የነብዩላህ ኢብራሂም በ20 ዓመት ነው እስቲጃባው የመጣው። ቶሎ ያልሆነለት እንደው ዱዓ የቀረ ይመስለዋል። አልቀረም፣ ዝም ብሎ ዱዓ ማድረግ ነው ሰውየው። ሌላው የወንጀሉ መማሪያ ያደርግለታል፣ የበላእ መከላከያ ያደርግለታል። ሌላ ደግሞ ለጀነት ድልብ ያደርግለታል። እዚህ ዱዓ አድርጎት አይሰጠው የቀረ እንደው ጀነት ይገባ የኸይር ስራው ሁላ በልጅ ነው የሚሰጠው፣ የጀነት ደረጃው የሚሰጠው አለ። ባልሰራው ስራ ያገኘው ደረጃ ያገኛል። ይህም በምን አገኘሁት ያለ እንደው በእንዲህ ያለ ቀን በእንዲህ ያለ ሌሊት በእንዲህ ያለ ቀን ዱዓ አድርገህ ሳልሰጥ ቀርቼ የለም ወይ? አዎ የዛ የዱዓ ውጤት ነው ይለዋል ይላል። ኧረ ጌታዬ እንደው ጨርሰህ ምነው ዱንያ ላይ ባላረክልኝ እዛ አድርገህልኝ በሆን ጨርሰህ ብሎ እስቲል ድረስ ይላል። አዲያ እንዲህ ያለ ጥቅም 4 አይነት ጥቅም ስላለው መድኃኒቱ አሁን እንግዲህ ዱዓ ነው። እኛ በሀገራችን ዝናብ የጠፋ እንደው ትንሽ ህዝቡ ሰብሰብ ብሎ ሸቆቹ ቦታ ሶዲቅና ዱዓ ያደርጋል፣ ወዲያው ይዘንባል። አንበጣ እንደዚህ የተከሰተ እንደው እዛ ዱዓ ይደረጋል። እንደው ሄድ ይሉታል፣ ጅምልል ብሎ ነው ዝም ብሎ የሚሄደው። አሁን እንደው ብረት ቢመቱ ጥይት ቢተው